ሰላም እንዴት ናችሁ? ዛሬ ትሬኒንግ ከመስጣታችን በፊት ኬክቡክ እንዴት እንደሚገዛ ላሳያችሁ ነው። ከዛ በኋላ ወደ ትሬኒንጉ ነው የምንገባው። ከመጀመሪያው ከግዢው እስከ መጨረሻ ደግሞ ሪፖርቲንግ እስከ ማውጣት ድረስ ኬክቡክን ሙሉ ለሙሉ እንማራለን። ዛሬ ግዢው ብቻ ላሳያችሁ። ከዛ በቀጣይ ቪዲዮዎች ደግሞ እንዴት ኬክቡክን ከስተማይዝ ማድረግ እንደምንችል፣ ከዛም ደግሞ እንዴት መስራት እንደምንችል፣ እንዴት ቻርት በአካውንት ክሬት ማድረግ እንችላለን፣ እንዴት ደግሞ ሌሎችንም ስራዎች ሙሉ ለሙሉ እስከ ሪፖርቲንግ ድረስ ባንክ ሪኮንሲሊየሽን ሁሉም ነገር አይቀርም ሙሉ ለሙሉ እንማራለን። ስለዚህ ዛሬ ግዢውን ላሳያችሁ። ይህ ትክክለኛ አድራሻቸው ነው፣ ኬክቦክስ.ኢንስቲትዩት.com ትክክለኛ የኬክቡክ አድራሻ ነው። ግዢውን በተመለከተ በኢትዮጵያ ካረንሲ ማወቅ ትችላላችሁ፣ ግን ካረንሲውን የምትካፍሉት በውጮቹ ነው። ስለዚህ ባይ የሚለውን ክሊክ ታደርጋላችሁ ማለት ነው። ይሄን ይመስላል እንግዲህ ኢንተርፌሱ። ዋን ዩዘር የሚለው እንደምታዩት ነው። ብዙ ስራ ያሰራም ዜሮ ነው፣ ምንም አትከፍሉበትም። በዚህ ሎጊን አድርጋችሁ ትገባላችሁ። ምናልባት ኬክቡክ ላይ አዲስ ሆናችሁ ይህንን ዝም ብላችሁ ለማየት ብቻ ካልሆነ ብዙ ስራዎች አይሰራላችሁ። በአሁኑ ሰዓት ላይ ትልቅ ድርጅት ካምፓኒ የምታንቀሳቀሱ ከሆነ አድቫንስዱን፣ ከዛ ደግሞ ስሞል ሚዲየም ላይ ያላችሁ ከሆነ ፕላሱን፣ ከዛም ከሚዲየሙ ደግሞ በታች ከስሞል ትንሽ ከፍ የሚል ከሆነ ደግሞ ኢሴንሻሉን፣ ስሞል ቢዝነስ ከሆነ ደግሞ ይሄኛውን ሲምፕል ስታርቱን መጠቀም ትችላላችሁ ማለት ነው። ይሄኛው እንደምታዩት እንግዲህ አንድ ዩዘር ነው ያለው። ኖ አካውንታንት አክሰስ ይላል። አካውንታንት አክሰስ የሚያደርገው አይደለም፣ አንድ ሰው ብቻ ነው የሚያንቀሳቀሰው። ኢንካሙን ትራክ ማድረግ ይችላል። ከዛ ሁለት ኢንቮይስ ነው በወር መላክ የሚችለው፣ ከዛ በላይ አይችልም፣ አይፈቅድለትም። ፕሮፊት እና ሎስ ሪፖርት ያወጣለታል እና አንድ ባንክ ብቻ ኮኔክት ያደርግለታል። ይህ ነው። ስለዚህ ይሄ ደግሞ በጣም ምንም ብዙ ጠቀሜታ የለውም። ሁለተኛ ደግሞ በ$19 ነው። በኢትዮጵያ ብር ቀይራችሁ ማወቅ ትችላላችሁ። የሚገዙት በዩኤስዲ ነው። ያው በኢትዮጵያ ከረንሲ ቢያሳያችሁም ግን ክፍያውን በኢትዮጵያ መክፈል ስለማችሉ በዩኤስዲ ነው እና ዩኤስዲ ደግሞ መግዛት ቀላል ነው፣ እንደ በፊቱ አይደለም፣ ባንክ አሁን ስላመቻቸ ማለት ነው። ስለዚህ ይሄኛው ጀነራል ቢዝነስ ሪፖርትን ራን ያደርጋል። አውቶሜትድ ቡክኪፒንግ ይሰራል። ቮይስ እና ጌት ፔድ ይሰራል። ቮይስ ታዘጋጃላችሁ፣ ከዛ በኋላ ደግሞ ፔመንት ይፈጸማል ማለት ነው። አውቶሜት ቢል ፔይ ያደርጋል። አውቶሜት ነው፣ ከኤአይ ጋር ራሱ ሊንክ መደረግ የሚችል ነው እና ከላይ እንደምታዩት ይሄ ቤታ የሚለው ኤአይ ቻት ወዲያው አውቶማቲክ መመለስ እንዲችል ከኤአይ ጋር ማገናኘት ትችላላችሁ። እንዲሁም ደግሞ ከዛው ኢሴንሻል የሚባለው 3 ዩዘር ነው በውስጡ ያለው። 3 ዩዘር ድረስ 2 አካውንታንት አክሰስ ማድረግ ይችላል። ከዚህኛው ጋር ተመሳሳይ ነው፣ 2 አካውንታንት አክሰስ ማድረግ ይችላል። ዩዘሩ ግን እስከ 3 ድረስ ይሄኛው ይሄዳል። ስለዚህ ይሄኛው ለየት ያለ ደግሞ ከዚህኛው ጨምር ያደረገው ነገር አለ። እሱም ሊንክ ያደርጋል፣ ከካላንደር ጋር ሴት ማድረግ ይችላል። ካስተመር ስኬጁል ማድረግ፣ ሚቲንግዎችን ስኬጁል ማድረግ ይችላል። ባይ ዘ ዌይ ኬክቡክ ስንል ዝም ብሎ ፋይናንስ ብቻ አይደለም፣ አጠቃላይ የድርጅቱን ስራ ያንቀሳቅሳል። ኤችአር ስራውንም ጨምሮ ይሰራል፣ ራን ያደርጋል። ስለዚህ ሪፖርቶችን፣ የኤምፕሎይ ወይም የሰራተኞችን ሰዓት እንገናኝ፣ ቮይስ ፕላስ ደግሞ መቆጣጠር የሚችል ነው፣ ምን ያክል ሰዓት እንደሰሩ። አሁን ላይ እንደ በፊቱ ሳይሆን በጣም አድቫንስድ ሆኖ የመጣው ትንሽ ጨምሯል። እንዲሁም ፕላስ ላይ ሲገቡ ደግሞ የተሻለ ነው። 5 ዩዘር አለው 55.50 ያው እንደምትመለከቱት ሽያጭ አለው። ለ3 ወር ሲሆን ምናለው ዲስካውንት አለው ነው የሚለው። ይሄ በዲስካውንቱ ነው የሚያሳየው ይሄንን ዋጋ። ስለዚህ ከላይ ያለውን የሰረዘበት ያ 50% ዲስካውንት እንዳለው ለማሳየት ነው። ምክንያቱም ለ3 ወር ሲገዙ ነው ይሄ 50 አለ። በየወር የሚገዙ ከሆነ ይሄንን የወሩ ነው የምትከፍሉት እንጂ አይሸጥላችሁም። 3 ወር ሲሆን 50% ዲስካውንት አለው ከላይ እንደምታዩት ማለት ነው። ስለዚህ ፕላሱ በጣም አሪፍ ነው። እነዚህ ሁሉ ያሉት ነገሮች አሉ። በተጨማሪ ደግሞ ሌላ ነገር ውስጡ ተካቶ ነው የመጣው። እንደገና ደግሞ አድቫንስድ የሚባለው የመጨረሻው የኬክቡክ በጣም ተመራጩ እኛውን የምንጠቀመው ነው። ሁሉንም ነገር ያካተተ ነው። ያው ትልቅ ድርጅት ስለሆነ ነው የምንጠቀመው እንጂ ያው ዋጋው ከሌሎቹ በጣም ይወደዳል። በጣም ደግሞ ፋስት ነው። ኤአይ በጣም ሳፖርት ያደርጋል። እንደምትፈልጉት ካስተማይዝ ማድረግ ትችላላችሁ። ለየት የሚለው ፊውቸር እንደምታውቁት ኬክቡክ በጣም ፋስት ነው። ባንክ ሪኮንሲሊየሽን በሉ፣ አካውንት ሪኮንሲሊየሽን ወትቨር በጣም በፍጥነት ነው የሚሰራው። ስለዚህ ከዚህ ገብታችሁ መግዛት ትችላላችሁ። ምናልባት ካስተማይዝ እንድናደርጋችሁ ሳፖርት እንድናደርጋችሁ ከፈለጋችሁ እንግዲህ በዚህ ዩቲዩብ ላይ አድራሻችን ስላለ በዛ ኮንታክት ልታደርጉ ትችላላችሁ። ከስር ባይ ላይ እንግዲህ አስቀምጣለሁኝ፣ ዲስክሪፕሽን ላይ አስቀምጣለሁኝ ማለት አድራሻችንን ኮንታክት ልታደርጉን ትችላላችሁ።